እስራኤልና ኢራን የማይቀለበስ ውሳኔ ላይ መድረሳቸው ተሰማ። ሰላም ጤና ይስጥልኝ። ጉድ መረጃ በሌላ አነጋጋሪና አስደንጋጭ ዜና ተመልሷል። በአሁኑ ሰዓት ዓለም አይኗን ወደ መካከለኛው ምስራቅ አዙራ ትንፋሿን ዋጥ አድርጋ እየጠበቀች ትገኛለች። በእስራኤልና በኢራን መካከል ያለው ፍጥጫም አዲስና አደገኛ ምዕራፍ ላይ ደርሷል። ጦርነቱ መቼ ይጀመራል ሳይሆን ጦርነቱ ምን ያህል ዓለምን ያናጋል የሚለው ጥያቄ የብዙዎች ስጋት ሆኗል። ዛሬ በዚህ ቪዲዮአችን በእስራኤል መሪዎች የተወሰነው ምስጢራዊ ውሳኔ፣ የአሜሪካ ቀጥተኛ ተሳትፎና የዶናልድ ትራምፕ አዲስ መግለጫ በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። የእስራኤል ዝግጅትና የኔታንያሁ ውሳኔ ምን ይመስላል የሚለውን በዝርዝር እንመልከት። በቅርቡ በወጡ መረጃዎች መሰረት የእስራኤል የጦር ካቢኔ በኢራን ላይ የሚወሰደውን እርምጃ በተመለከተ አስቸኳይ ስብሰባ አድርገዋል። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ኢራን ለፈጸመችው ጥቃት ተገቢውን ዋጋ ትከፍላለች ሲሉ በይፋ ዝተዋል። ይህ ዝግጅት መደበኛ ወታደራዊ ልምምድ ሳይሆን የኢራን ቁልፍ የኒውክሌር ጣቢያ እና የነዳጅ ማከማቻ ኢላማ ያደረገ ሊሆን እንደሚችል ተንታኞች እየገለጹ ይገኛሉ። እስራኤል ዘመናዊ የኤፍ-35 ተዋጊ ጀቶቿንና የሚሳኤል መከላከያ ዘዴዎችን ወደ ከፍተኛ ጥቃቅን ኃይል አላርት አስገብታለች። ይህ ውሳኔ በቀጠናው ያለውን ኃይል ሚዛን የሚቀይርና ወደ ቀጥተኛ ጦርነት የሚመራ መሆኑን ነው ብዙዎችን ያስደነገጠ። የኢራን ምላሽና የሆርሙዝ ስጋት። በሌላ በኩል ኢራን ዝምታን አልመረጠችም። የቴህራን ባለስልጣን ማንኛውም የእስራኤል ጥቃት ከቀድሞ በበለጠ በከፋ ሁኔታ ምላሽ ይሰጠዋል ሲሉ አስጠንቅቀዋል። ኢራን በሺዎች የሚቆጠሩ ባላስቲክ ሚሳኤሎቿን ለጥቃት ዝግጅት ማድረጓን የሚገልጹ ምስሎች እየወጡም ነው። ከሁሉም በላይ የሚያሰጋው ግን ኢራን የዓለም የነዳጅ ንግድ መስመር የሆነውን የሆርሙዝ የባህር በር ለመዝጋት እንደምችል መግለጿ ነው። ይህ በር ከተዘጋ የዓለም ነዳጅ ዋጋም በአንድ ጀንበር በእጥፍ ሊጨምር ይችላል። ይህ ደግሞ ከፖለቲካ ባለፈ የዓለም ኢኮኖሚ ሸባ የሚያደርግ ጉድ ነው። የአሜሪካ ሚናና የትራምፕ አስተያየቶች። አሜሪካ በዚህ ፍጥጫ ውስጥ ያለችበትን ሁኔታ በጣም አጣብቂ ነው። በአንድ በኩል እስራኤልን ለመከላከል የጦር መርከቦቿን ወደ አካባቢው ልካል። በሌላ በኩል ግን ሰፊ ጦርነት ውስጥ መግባት አትፈልግም። ዶናልድ ትራምፕ በበኩላቸው አሁናዊ አስተዳደር ክፉኛ እየተቹ ይገኛሉ። እኔ በስልጣን ላይ በሆን ኑሮ ኢራን ይህን ለማድረግ አይደፍሩም ነበር ሲሉ በቅርብ በሰጡት መግለጫ ተናግረዋል። ትራምፕ አሜሪካ እየተከተለች ያለችው ፖሊሲ ዓለምን ወደ ሶስተኛው የዓለም ጦርነት እየመራ ነው ብለው ያምናሉ። ይህ የፖለቲካ ሽኩቻ በአሜሪካ ምርጫ ላይ ትልቅ ተጽዕኖ ማሳደሩ አይቀሬ ነው። ታዲያ ዓለም ወዴት እየሄደች ነው? ዲፕሎማሲ ሙሉ በሙሉ ተዘግቷል ወይስ አሁንም መፍትሄ ይኖራል? ብዙዎች እንደሚሉት በሚቀጥሉት ጥቂት ቀናት የሚወሰዱ እርምጃዎች የ21ኛው ክፍለ ዘመን የታሪክ አቅጣጫ ሊቀይሩ ይችላሉ። እስራኤል ጥቃቱን ከሰነዘረች፣ ኢራን ምላሽ ከሰጠች፣ አሜሪካ ከገባችበት ሁኔታ ወደማይመለስበት ቀውስ ያም ውድ የጉድ መረጃ ቤተሰቦች እናንተ በዚህ ጉዳይ ላይ ምን ትላላችሁ? ትራምፕ እንዳሉት ጦርነቱ የእኛም ቤት ይንኳኳ ይሆናል ወይስ መሪዎቹ በሰላም ይስማማሉ? አስተያየቶቻችሁን ኮመንት አጋሩን። ቪዲዮ ላይክ በማድረግ ለሌሎች እንዲደርስ ሼር በማድረግ ተባበሩ። ቻናላችንን ሰብስክራይብ ያላደረጋችሁ ደግሞ አሁኑኑ በማድረግ የጉድ መረጃ ቤተሰብ የሆኑ ሰላም ለዓለማችን ይሁን።